ቆይ ላሳይሽ እና ማንን ነው? ቆይ ላሳይሽ እንደዚህ ማለት I feel so sad. It's okay. ምን ማድረግ ይቻላል? እንት ያልሽኝ ፎቶ እስኪ ደግሞ እኔን ትመስላለች። አይገርም? እኔን ትመስላለች። እኔን ትመስላለች። የኔ ቆንጆ አብዛኛው የሀበሻ ህይወት ይመስላል አይደል? የሆነ ሞተ ትዳር ውስጥ ይኖራሉ የለም ማዲያታ ምናምን ከዛ ከተከበርኩ አሁን እኔ ማግባት ለምን እንደምፈልግ ታውቂያለሽ? ብዙ ማግባት ፍላጎት የለኝም። የተከበርሽ ባለ ትዳር ለመባል ነው ማግባት የምፈልገው። ለመከበር ባለ ትዳር መሆን ግዴታ እንደዛ ነው። ዮናስ ሙሉና መስራ ምናምን ዓመት ያስተማረን ሶሻል ሚዲያ ላይ ያስተማሩን ትዳር ማግባት ያስከብራል፣ ሲንግል ማም ያዋረዳል። የሆነ ቪዲዮ ላሰማሽ በእናትሽ ስም አልጠራም እንዳደነግጥ። የምን እኔ ነገር እንዳታመጭብኝ አልፈልግም። ቪዲዮ አታስብኝ። አንቺ ለነገር ነው ሹክክ ብለሽ የምትመጪው። አልፈልግም ከማንም ጋር እንዳታመጣጭ። ስም ሳልጠራ ላብራራልሽ። አልፈልግም ስም ሳልጠራ ላብራራልሽ። አልፈልግም። ምን እንደምታወሪ ገብቶኛል። አልፈልግም። እዛው ራስሽን ቻይ። ጠፋችኝ እኮ ጋይስ። ራሴ የምችለው ጉዳይ አይደለም። እኛ ሁለታችን እኮ ሲንግል ማሞች ነን። ኢትስ ኦኬ። ሲንግል ማም መሆኔ እኮ አም ፕራውድ። ለልጄ ስቲል እናት ነኝ። ምን አለ መሰልሽ አንዱ በሲንግል ማም ያደጉ ልጆች እስር ቤት ይገባሉ፣ ደፋሪ ይሆናሉ አለ። ከራሱ አንደበት ደፋሪ ይሆናሉ ብሎ ሲያወራ የዛሬ 2 ዓመት እኔ ራሱ ቪዲዮ ሰርቼበት ነበር። በጣም የሚያወራው ግብረ ስጋ ግንኙነት ከሴት ጋር ማድረግ እንዴት እንደፈልግ ከታች ላጫውተው ምናምን ነው ስሙ ራሱ እና ደጋግሞ ከሴት ጋር ግብረ ስጋ ግንኙነት ማድረግ መደሰት ማስደሰት ምናምን የለም ሴክስ ማድረግ እንደሚያወራው እና አንድ ቀን ሴት ባትኖር ምን ታረጋለህ ሲባል ገዳም ገብቼ አረጋለሁ። በምድር ላይ ሴት ባትኖር የለም ዓለምን የበቃኝ መናኝ ሴቶች የሉ እነሱን አኖርወራቸዋለሁ ብሎ ሲያወራ ሰሞትና ግን እዚህኛው ኮንቨርሴሽን ላይ ምንድነው የሚለው? ሲንግል ማም ማን ይፈልጋታል? ችግሯን ነው ይዛ በምትመጣው። እኔ ልቤ ተሰበረ። እኔ ራሴን ችዬ የምኖር ሴት ነኝ። ልጆቼ ችግር አይደለም። አሁን አላዶሬንቺ ችግር ነው ወንድ ጋር ይዘሽ የምትሄጂው። አይ ቲንክ ልጆቼ ብለሲንግ ናቸው። እኔን ከፍ ነው የሚያደርጉኝ ብዬ አምናለሁ። እና በሲንግል ማም ያደጉ ልጆች ዱርዬ ነው የሚሆኑት፣ እስር ቤት ይገባሉ፣ ደፋሪ ይሆናሉ ብሎ ምን አለ መሰልሽ? እኔም በሲንግል ማም ነው ያደግኩት አለ እሱ ራሱ። ከዛ የዛሬ 2 ዓመት ቪዲዮ ላይ ደግሞ እሱ ራሱ ሴት ባትኖር ገዳም ገብቼ ያረጋለሁ መሎክሲዎችን አረጋለሁ ብሎ የሚያወራ ወንድ ቁጭ ብሎ በቁም ነገር ሲንግል ማምን አጣጥሎ ሲያወራ ሰማሁት። ከባድ ነው ግን ኤኒዌይስ እኔ አሁን ለምሳሌ ብትጠይቂኝ እናትነቴን በጣም ነው የምወደው። ልጅ መኖሬ ፕላስ ፖይንት ሊሆን እንጂ ልጅ መኖሬ እንዲያዝንልኝ ምክንያት እንዲሆን አልፈልግም። ፌቨር እንዳደረገልኝ አድርጎ እንዲሰማው አልፈልግም። ለምን ለኔ ልጄ ጌጤ ነው፣ ወርቄ ነው፣ ድምቀቴ ነው፣ የእግዚአብሔር በረከቴ ነው። ሶ ብዙ በሲንግል ማም አባት ቢኖር which is really good አብረሽ ማሳደግ ብትቺ፣ ካልሆነም ግን still life keep on going። የሚቆም ህይወት የለም። በጣም ብዙ ትልልቅ ደረጃ ላይ ያሉ በሲንግል ማም ያደጉ አሉ። ታነዳሽ። ስለዚህ ሲንግል ማም መሆንሽ ችግር ሊሆን አይችልም። ለኔ ግን እኮ ድሮም ሪሌሽንሺፕ ውስጥ እያለሁ ሲንግል ማም ነበርኩ ማለት ሪሌሽንሺፕ ውስጥ ነበርኩኝ። ግን ሲንግል ናችሁ ግን አብራችሁ አይደላችሁ ነው? ሲንግል ማም ነበርኩ። ኦኬ። ያንቺ ደግሞ ከባድ ነው። እኔ እውነቴን እየኖርኩ ነው ማለት ነው። ድሮ በውሸት እየኖርኩ ነው። ብዙ ሴት ሲንግል ማሞች አሉ ያገቡ አታውቁም? እስቲ አውቃለሁ። አንድ ቁጥር ጻፉ ልጆች። ትዳር አለ ግን ሲንግል ማም ነኝ የሚሉ ብዙ ሴቶች አሉ። እንደዛ የተሰማሽ ከስንት ጊዜ በኋላ ነው ማለት? ልጆችሽን ለወልደሽ ከጨረሽ በኋላ ነው ወይስ ገና
አይ ሲንግል ማም ላይ ቢኮዝ ዩ ሃቭ ቱ ወርክ ነፋቃለሁ ይላል እንትን ማለት አለብሽ ምናምን። ግን ይቅር ግን እንደዚህ ነው የብዙ ሴቶች ሪያሊቲ ነው። እንደው ግን እኔ ልጠይቅሽ አንዳንድ ጊዜ ላይፍ ወይም ሌት ሚ ሴይ ትዳር ወርከብል ካልሆነ ሙቭ ኦን ማድረግ ጥፋትን አንዳንዴ እኮ ላይሰራ ይችላል። ትሞክሪያለሽ። ባይሰው ጂጂ ኪያ ዛሬ ጠዋት ባስጫውትልሽ ላጫውት የሰው ኦዲዮ እንዳትከብቺብኝ አታነካኪኝ። አሁን እዚህ ጋር ምን ሀሳብ እንድትሰጪበት ነው የምፈልገው። ውጪ አያገባኝም። ከአንቺ ጋር ወጣ ልታነካኪኝ የፈለግሽው አልነካካም። ሀሳብ ካለ እኔ ላነካካሽ ፈልጌ አላውቅም። ልጀምር ከሱ ጉቺ እውነት ጂጂ ኬዝ ላይ አላወራም። ጂጂን ዮኒን ምናምን እነ ጃኒን ምናምን ነው አዶናይን ነው አይደለም። ስለኔ ያወራችሁ ነገር ነው እና ሀሳብ እንድትሰጪ ነው። ቅስሜ ስለተሰበረ ነው። አንቺ ቅስምሽ ተሰብሮ አያውቅም። የስንቱን ቅስም ትሰብሪያለሽ? መቼ ቀን ነው ተሰብሯል? ዛሬ ውይ ብስ በጣም ነው የከሸከሸችው። ወሽመጥሽ ነው የተበጠሰው። ቅስምሽ ነው አዳም ስለ ያደረገችው ቅስሜ ላይ ባይዘው ወይ ዳይ ለምን ትፈሪያታለች? ጂጂ መፍራት ሳይሆን በቃ ባልናገራት ብዬ የማስባት ሰው ነች። መናገር ካለ ሀሳብ መስጠት አይደለም። አሁን አንቺን ማለት ነው አንዳንድ ጊዜ ምን አለ መሰለሽ ለምን እንደዚህ ምናምን ይሉኛል አይደል? ኢቭን አንቺ እሷን እኮ ተናገሪልኝ አይደለም የምትናገረኝ ማለት አይደለም። እሷን ብቻ አይደለም። አሁን ጃኒና ጆን ዳንኤል ምን አድርገው ነው ሀሳብ አልሰጥም ያልኩት? ፈርቻቸው አይደለም፣ ግን ህፃናቶች ናቸው። እኔ ጀጅ ማድረግ የለብኝም። ያልገባኝ ብዙ ነገር አለ፣ ውስጡ ላይ ብዙ ነገር አለ። ስለዚህ ጀጅ ማድረግ አልፈልግም። ሌትስ ሲን ያልኩት ስለነሱም እንኳን ገባሽ? ሰው ሁሉም ሰው የየራሱ የሆነ ነገር አለ ውስጡ ላይ ገባሽ? ብንጣላም እስቲል ማከብርላን ነገር አለ። እሷ ጉዳይ ላይ ሀሳብ አስተያየት መስጠት አልፈልግም። at the end of the day it's not my business, simple and easy. ስለዚህ በቃ ከነጆዬ ጋር ደግሞ አውሩ የሉም ነጆዬ ዛሬ አሁን የሚያመቋጥቻ አይደለም ካንቺ ጋር ወሬ ደምቃል ብዬ ነው። ሞቅ ልታረጊ ነው ገብቶኛል። እና የመክን ነገርኩሽ። ከቻልሽ መክዬ ፍችልኝ። መክ ሲንግል ነው። እኔ ምን አውቃለሁ? መች ጠይቄው እንዴ? ምሳሌ መብላት ሲንግል ነክ ምናምን ብሎ መጠየቅ አለበት እንዴ? ማለት አይ እኔ እንደው ልዳረው ብዬ ነው። ማንን? እኔ እና መኩ እኮ ብዙ ነው የምንተዋወቀው። ተጣልተናል። የዛሬ 5 ዓመት የምንተዋወቅ ሰዎች ቲክቶክ ላይ ጂኒውዬ ነው አባት ከፌስቡክ ጀምሮ ጂኒውዬ አባቴ ኒኪታ ኖ ቲንክ ዩ አባት ቹቺ ስታስጠላ አይጥ ላይ ጂሰስ ያርፌ ብቀመጥ ምን አለ ላይ ላላሳለሁ ወዶቼ እንዴት ናችሁ? መኩፋኑ የዛሬ 5 ዓመት ከኔ ጋር ተጣልቷል። ከኔ ጋር ተጣልቷል። ወርቄ መምህር መኮ ከንተላኮት የሴቷ ልጄ ነው። የሴቷ ልጄ ነው። አርቄ ነው። እስቲ ሊያሾ ቪዲዮ ቀደም ስም ውስጥ እስቲ እኔ ቪዲዮ እናት ለምንድን ነው የምትሰደበው? አንቺን ተነካሽኝ እናትሽ ይዘብልሻል። ይሄን ባሪን ማውቃለሽ። ኦኬ
እናት ለምን ትሰደቢያለሽ? እናት ለምን ትናገራለሽ? እኔ እናት አይደለም እንዴ? እኔ ስሰደብ አልታየሽም? አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ። ምን አባሽ ላድርግሽ? ግን ለምንድን ነው ግን ልጅ ለምንድን ነው ግን የእናትሽ እንትን ይረጋጋ? አረ በጣም ነው የምታሳዝን። አረ አፈሩ እናት ለምንድን ነው የምትሰደው? እናትሽ ይሰጥልሻል። ይህም ባሪን ማውቃለች። በአንድ ቀን እኮ ነው። አንቺ እናት ለምን ትሰደቢያለሽ? እናት ለምን ትናገራለሽ? እኔ እናት አይደለም እንዴ? እኔ ስሰደብ አልታየሽም? አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ። ምን አባሽ ላድርግሽ? ግን ለምንድን ነው ግን ልጅ የምትነኩት? ለምንድን ነው ግን እናት ለምንድን ነው ግን እንደዚህ የእናትሽ እንትን ይረጋጋ? ምን አባሽ ላድርግሽ? አረ በጣም ነው የምታሳዝን። አረ አፈሩ እናት ለምንድን ነው የምትሰደበው? አንቺ ቆይ እንትኑንም ጨምራለሁ። ማሂ ያቺ ምስኪኗን እናትሽን በሰፈር ጎረሚሳ እንትን ላስደርግልሽ ጨምረዋለሁ። በቅርቡ ጥርስ ቅርስ ወይ ጉድ! ነበረ ያለቀሽው አካውንትሽ ስለተዘጋ ነው። ወይ እንዴት አምራለሁ! እዚህ ቪዲዮ ላይ እያማርኩ ነው ውዶች። በነገራችሁ ላይ እያማርኩ ነው። ይሄ ማይንትን ማይባል ሀቅ ነው። በጣም ቆንጆ እየሆንኩ ነው። ለምን እንደሆነ አላውቅም። ውበቴ በጣም እየጨመረ ነው። ጌታ ምን እንዳገኘው አላውቅም። እኔ እንጃ በቃ ቆንጆ እየሆንኩኝ አይደል? ድሮም ላይ እንግዲህ ይኸውልህ ስለከሳው ነው። አዎ ትንሽ ምግብ አልበላም ጭራሽ። ትዝ ሲለኝ ነው የምበላው። ልጄን የዛሬ 5 ዓመት ቡሺ ነው የምለው ትንሹን እና ትልቁን። እየከሳ ነው መሰለኝ። ቁር ነው እንግዲህ። ሊሊ